ተማሪዎቿን አንድ ባንድ የምትከታተል አንድ ብርቱ መምህር አለች። ከተማሪዎቹ አንዱ ልጅ አያወራም፣ ከተማሪዎቹ ጋር አይጫወትም። ልብሱ ዝብርቅርቅ ያለ ነው፣ ክፍል ውስጥ አይሳተፍም። መምህርቷም በዚህ ተማሪ ደስተኛ አይደለችም። መምህርቷ የተማሪዎች የቤት ሥራ ፈተና ባረመች ጊዜ ሁሉ የዚህን ተማሪ ፈተና በትልቁ ኤክስ የምታደርግበትና በብስጭትና ስንፍናውን የምትጽፍ ሆነች። በፍጹም አልወደደችውም። በትምህርት ቤቱ ሕግ ደግሞ የእያንዳንዱን ተማሪ የቀድሞ ዓመታት የውጤት ፋይሎች አሁን ያሉ መምህራኖች ማየት ግዴታ ስለሆነ መምህርቷ ይህን ስታደርግ የሁሉንም ፋይል አይታ የዚሁ ተማሪ መጨረሻ ላይ ቀረ። መምህርቷም የተማሪውን ውጤት አነበበችው። ተገረመች፣ ደነገጠችም። የአንደኛ ክፍል መምህሩ እንዲህ ብሎ ጽፏል። በጣም ጎበዝ ተማሪ ነው፣ ጸባዩም ሸጋ ነው፣ ንጹሕና ብሩህ ተማሪ ነው ሲል ሐሳቡን አስፍሯል። የሁለተኛ ክፍል መምህሩም ጎበዝ ተማሪ ነው፣ ነገር ግን በዚህ ዓመት እናቱ በጠና ስለታመመች በውጤቱ ቀንሷል ሲል ጽፏል። የሶስተኛ ክፍል መምህሩ ደግሞ በእናቱ ሞት ተጎድቷል፣ አባቱም በሐዘን ስለተጎዳ ትኩረት የሚሰጠው ሰው የለም ሲል ስለ ተማሪው ጽፏል። የአራተኛ ክፍል መምህሩ አባቱን በሞት የተጠነቀቀው ይህ ተማሪ ብቸኛ ነው፣ ከማንም ጋር አያወራም፣ ውጤቱም በጣም ወርዷል ሲል ጽፏል። ዕለቱ የገና ዋዜማ ነው። ተማሪዎች ለመምህሮቻቸው ስጦታ የሚሰጡበት ዕለት ነው። ሁሉም ተማሪዎች ለመምህራቸው የሚያምሩ ስጦታዎችን እየሰጡ ነበር። በስተመጨረሻም ይህ በትምህርት ደካማና ጎስቋላ የሆነው ተማሪው መጣ። በእጁ ጌጣቸው የረገፈ አምባርና ሊያልቅ ቂጡ ላይ የደረሰ ሽቶ ይዟል። የእናቱ የእጅ አምባርና ሽቶ ነበር። የክፍሉ ተማሪዎች ይህንን አይተው ሳቁ። መምህሯ ግን ተማሪዎቹን ጸጥ አሰኝታ አምባሩን አጠለቀችው፣ ሽቶውን ተቀባችው። ተማሪውንም ልክ እንደ እናት አቀፈችው። ተማሪውም ዛሬ እናቴን መስለሻል፣ እናቴንም ሸተሻል አላት እንባ እየተናነቀው። መምህርቷም ተማሪዎች ከሄዱ በኋላ ለሰዓታት ብቻዋን አለቀሰች። ከዛን ጊዜ ጀምሮ መምህርቷ ተማሪውን በሚገባ ተከታተለችው። እርሱም አላሳፍራትም፣ ጎበዝ ሆነ። ትምህርቱንም በትኩረት ይከታተል ያዘ። ዓመቱ መጨረሻ ላይ ጥሩ ውጤት አመጣ። በትምህርት ቤት ውስጥም የመምህራኖቹ ተመራጭና ለብዙ ተማሪዎች ምሳሌ ሆነ። በጸባዩም ምስጉን፣ በባህሪው ደግሞ ተግባቢ እንዲሁም ደስተኛ ሆነ። መምህርቷም ሁልጊዜም እንዴት ትላለች፣ ዓለምን የማይበት መነጽር እንዲቀየር ያደረገኝ እርሱ ነው ስትል ትናገራለች። ሰላም ጤና ይስጥልን ክቡራትና ክቡራን፣ ይህንን ታሪክ ከወደዳችሁት ቪዲዮውን ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ አድርጉ። ይመቻችሁ።